ነሐሴ 15 ጠዋት የዴሊ ሰማይ በባንዲራ ቀለማት ተሞልቶ ነበር። በቀይ ምሽግ ግንብ ላይ የአበቦች ረድፍ፣ በከፍተኛ ድምፅ ማጉያ የሚሰሙ የአገር ፍቅር መዝሙሮችና በሕዝቡ መካከል የልጆች ሳቅ ይታያል። ወደ ዛሬው ልብ የሚነካ ታሪክ ከመግባታችን በፊት እንዲህ ያሉ ምርጥ ታሪኮች ለብዙ ሰዎች እንዲደርሱ ባክዎ ቪዲዮውን ላይክ በማድረግ ይጀምሩ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የታሪኩ መልእክት ለሌሎችም እንዲደርስ ሼር ማድረጉን አይርሱ። ይህንን ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ይንገሩን። የእናንተን መልስ ለማንበብ በጉጉት እጠብቃለሁ። ወደ ታሪኩ እንለፍ። አንድ ጥቁር ጥላ ቀስ እያለ ወደፊት ይራመድ ነበር። ከራስ እስከ እግር በቡርቃ የተሸፈነች፣ በእጇ አሮጌ የጨርቅ ከረጢት የያዘችና አካሄዷ ላይ እንደ ከባድ ሸክም ያለ ክብደት ይታይባታል። የጸጥታ ጥበቃ ወታደሮች ዓይናቸው እሷ ላይ አረፈ። በሕዝቡ ማዕበል መካከል ያቺ ሴት ብቻዋን ትታይ ነበር፣ ነገር ግን በእርምጃዎቿ ውስጥ አንድ አይነት ጽናት ነበር። በድንገት የጸጥታው ክበብ አስቆማት። የብረት መመርመሪያው ድምፅ አሰማ። በአካባቢው የነበሩ ሰዎች ቡርቃ የለበሰች አሸባሪ ናት ብለው በሹክሹክታ ማውራት ጀመሩ። ካሜራዎች ወደ እሷ ዞሩ። በማኅበራዊ ሚዲያ በቀጥታ ስርጭት መተላለፍ ጀመረ። የልጆቹ ፈገግታ ጠፋ፣ ነገር ግን በሴቲቱ ፊት ላይ ምንም አይነት ድንጋጤ አልነበረም። ዓይኖቿ እዚያ ራቅ ብሎ በሚታየው የቀይ ምሽግ ጫፍ ላይ ተተክለዋል። እዚያ የሆነ ነገር ለመንካት የሕይወቷ ዓላማ ያደረገችው ይመስላል። በሚቀጥሉት ጥቂት ሰዓታት ውስጥ የሚገለጠው እውነት የዚያን ሕዝብ ብቻ ሳይሆን የአገሪቱን አስተሳሰብ እንደሚቀይር ማንም አላወቀም ነበር። ስሟ አይሻ ፐርቪን ይባላል። ዕድሜዋ 32 ዓመት። የተወለደችው በቢያር ግዛት በሚገኝ ናዋዳ ኩርድ በሚባል ትንሽ መንደር ነበር። ከጭቃ የተሠራ ቤት፣ የሚያፈስ ጣራ፣ በዝናብ ወቅት በረጠበ አልጋ ላይ የተነጠፈ አሮጌ ምንጣፍ። እናቷ ሩክሳና ቢቢ በእርሻ ሥራ ይሠሩ ነበር። አባቷ መህሙድ አላም ደግሞ ቆሻሻ እየለቀሙ በመሸጥ ያስተዳድሩ ነበር። 5 እህቶችና አንድ ታናሽ ወንድም። በወጥ ቤታቸው ውስጥ ደግሞ ብዙ ጊዜ ባዶ ዕቃዎች። ከልጅነቷ ጀምሮ የማንበብ ፍላጎት ነበራት፣ ነገር ግን የመንደሩ ልጆች ስድብ፣ የሴቶቹ ሳቅና የቤት ድህነት መንገዷን አክብደውት ነበር። ጠዋት ጠዋት ከእናቷ ጋር እርሻ ላይ ሳር ማጨድ፣ ከሰዓት በኋላ ታናናሾቿን መንከባከብ፣ ከዚያም 5 ኪሎ ሜትር በእግር ተጉዞ ወደ መንግሥት ትምህርት ቤት መሄድ የቀኑ ጉዞዋ ነበር። እናቷ ደጋግማ በሰፋችላት ሰማያዊ ልብስና ብዙ ጊዜ በሰው እርዳታ በተገኘ ጫማ ትሄድ ነበር፣ ነገር ግን በዐይኖቿ ውስጥ አንድ ቀን ከዚህ መንደር የመውጣት ሕልም ነበረ። የመንደሩ ሴቶች ሴት ልጅ ተምራ ምን ታደርጋለች ይሉ ነበር። አይሻ ግን በዐይኖቿ ውስጥ አንድ አይነት ብርሃን ነበረ። በመንደሩ ሽማግሌዎች መካከል ተቀምጣ ወሬ መስማት፣ የተቀደደ ጋዜጣ አንብባ የዓለምን ዜና ማወቅና አንዳንድ ጊዜ መምህራኑን ለመመለስ የሚከብድ ጥያቄዎችን መጠየቅ ልማዷ ነበር። ይህ ልማዷ የመንደሩን ጉልበተኞች አላስደሰተም። አንድ ጊዜ አባቷን ልጅህን ምከራት፣ ካልሆነ ግን ብለው ዝተውባቸው ነበር። መህሙድ አላም ከክብራቸው ውጭ የሚያጡት ነገር ስለሌለ ዝም አሉ። እናቷ ሩክሳና ቢቢ ግን በልጃቸው ሕልም ላይ ቁልፍ አልጫኑም። ቀን በእርሻ ሥራ ላባቸውን አፍስሰው ሌሊት በፋኖስ ብርሃን ያስጠኗት ነበር። በረሃብ ወቅትም አንቺ ብይ እኔ አልራበኝም ይሏት ነበር፣ ምንም እንኳን ቀኑን ሙሉ ምንም ባይቀምሱም። ይህ መሥዋዕትነት በአይሻ ልብ ውስጥ እንደ እሳት ይነድ ነበር። የአይሻ ፐርቪን ልጅነት ልክ እንደማያቋርጥ ፈተና ነበር፣ በየቀኑ ለእሷ አዲስ ጥያቄ የሚፈጥርባት። አንዳንዴ የሆድ ረሃብ፣ አንዳንዴ ክብርን የመጠበቅ፣ አንዳንዴ ሕልሞችን በሕይወት የማቆየት እና አንዳንዴም በገዛ እጆቿ የመቅበር። መጽሐፍትን ስትገልጥና በሰማይ የሚበሩ ወፎችን ስታይ ብቻ የሚሰበር የተለየ ዝምታ በውስጧ ነበረ። ከዚህ መንደር ጠባብ መንገዶችና ከተሰባበሩ ጎጆዎች ባሻገር እንደ እሷ ያለ የድሃ ልጅ ማንነቱን ሊገነባበት የሚችልበት ዓለም እንዳለ ታውቅ ነበር። ሁኔታዎች በመንገዷ ላይ ሁልጊዜ ሾህ ይዘረጉ ነበር። 5ኛ ክፍል ስትደርስ አባቷ በቃ አሁን ትምህርት ይበቃል፣ የቤት ሥራሽን ብሏት ነበር። እናቷ ሩክሳና ቢቢ ግን ልጃቸው ማትሪክ እንድታልፍ ወሰኑ። በዚህ ግትርነት ምክንያት በአባትና በእናት መካከል ብዙ ሌሊቶች በጭቅጭቅ አለፉ። ብዙ ጊዜ ሩክሳና ቢቢ ጎረቤት ቤት ለማደር ተገደዋል፣ ነገር ግን የልጃቸው የትምህርት ቤት ጉዞ እንዲቆም አልፈቀዱም። በማትሪክ በመላው ወረዳ 2ኛ ደረጃን አገኘች። ይህ ወሬ መንደሩ ውስጥ ሲሰራጭ አንዳንዶች በቅናት ተቃጠሉ፣ አንዳንዶች ደግሞ መስደብ ጀመሩ። ለሴት ልጅ ዕድሏ ትምህርት ሳይሆን ትዳር ነው አሉ። አይሻ ግን አሁን ተስፋ ከሚቆርጡት ወገን አልነበረችም። በከተማው ኮሌጅ ገባች። በዚያም ድህነት በልብስና በገንዘብ ብቻ ሳይሆን በአስተሳሰብም ጭምር እንደሆነ ለመጀመሪያ ጊዜ ተገነዘበች። ብዙ የሀብታም ልጆች ጂንስና ቲሸርት ለብሰው በውድ የሞባይል ስልኮች እያወሩ ይመጡ ነበር። እሷ ግን በአሮጌ ልብሷ ትምህርት ላይ ግን ከሁሉም ትበልጥ ነበር። እንዲያውም አንድ መምህር ለመንግሥት ሥራ ዝግጅት እንድታደርግ መከራት።
የቤት ሁኔታ ግን ለመጻሕፍት እንኳን ገንዘብ ለማግኘት አስቸጋሪ ነበር። ሆኖም የግል ትምህርት እየሰጠችና ጣቢያ ላይ ልጆችን እያስተማረች መጻሕፍትን ገዛች። ብዙ ሌሊቶች በባዶ ሆድ አሳልፋ ትምህርቷን ቀጠለች። ከዚያም ዕጣ ፈንታ ሌላ ድንጋጤ አመጣች። አባቷ በሕመም ምክንያት አልጋ ላይ ወደቁ። የቤት ኃላፊነት በሙሉ በትከሻዋ ላይ ወደቀ። እናቷ ወደ እርሻ ብቻቸውን መሄድ ጀመሩ። የወንድሟ ትምህርት ተቋረጠ። የሦስት እህቶቿ የትዳር ጉዳይም ሌት ተቀን ሩቅሳና ቢቢን ያስጨንቃቸው ነበር። በዚህ ሁኔታ የአይሻ ሕልም እየደበዘዘ መጣ። ነገር ግን አሁን ተስፋ ከቆረጠች የእናቷ ልፋት ሁሉ ከንቱ እንደሚሆን አስባ ራሷን አጠናከረች። በዚህ መሃል ድሃ ልጆችን ስፌት የሚያስተምር መንግሥታዊ ያልሆነ ድርጅት ወደ መንደሩ መጣ። አይሻ እዚያ ገብታ በጥቂት ወራት ውስጥ ሰልጥና የቤት ወጪን መርዳት ጀመረች። ነገር ግን በልቧ ውስጥ አሁንም አንዲት ፍም ትነድ ነበር። እሷም ከመንደሯ ወጥታ በአገሪቱ ዋና ከተማ ትልቅ ነገር የማድረግ ሕልም ነበር። ይህ ሕልም በአንድ የአካባቢው ጋዜጣ ውስጥ የትርፍ ሰዓት ሥራ ስታገኝ እውን መሆን ጀመረ። ለጋዜጣው በመንደሮች እየተዘዋወረች ዜና መላክ፣ በዚህ ሰበብ ወረዳውን፣ ትምህርት ቤቱን፣ ሆስፒታሉንና ፖሊስ ጣቢያውን በቅርብ ማየት ጀመረች። የድሃ ሴት ትልቁ ኃይል ድምጿ እንደሆነ፣ ያም ድምፅ ከፍርሃት ነፃ ከሆነ እንደሆነ የተሰማት እዚህ ጋር ነበር። በዚህ መሃል በአንድ ዘገባዋ የአንድ ሙሰኛ ባለሥልጣን ሥራ አጋለጠች። ከዚያ በኋላ ዛቻዎች መድረስ ጀመሩ። ነገር ግን ይህ ሁኔታ ይበልጥ አጠነከራት። ቀስ በቀስ በወረዳ ደረጃ ታወቀች። በ15 ነሐሴ በዋና ከተማው ዴልሂ ለሚካሄድ የማኅበራዊ ልዑክ ግብዣ ሲመጣ የአይሻ ስም ተካተተ። ይህንን ለማንም አልነገረችም። በዝምታ ለጉዞ ተዘጋጀች። በዚህ ጉዞ ላይ ቡርቃ ለመልበስ ለምን እንደወሰነች እናቷን ጨምሮ ማንም አያውቅም ነበር። እናቷ ልጄ ተጠንቀቂ፣ ይህ ዓለም ለሴት ልጅ ቀላል አይደለም ብቻ አሏት። አይሻም እጃቸውን ይዛ እማዬ፣ በዚህ ጊዜ የሚሄደው ለራሴ ብቻ ሳይሆን ለሁሉም ነው ብላ መለሰችላቸው። ከዚያም በባቡር ተሳፍራ ወደ ዴልሂ ሄደች። ዋና ከተማዋ እየቀረበች ስትመጣ የልብ ትርታዋ ይበልጥ ጨመረ። በቀይ ምሽግ ግንብ ላይ ደርሳ የምታደርገው ነገር ተጽዕኖ እጅግ ሩቅ እንደሚደርስ ታውቅ ነበር። ነገር ግን እንዴት? ይህ አሁንም ምስጢር ነበር። በቀይ ምሽግ ዋና መግቢያ በር ላይ የጸጥታ ጥበቃ ወታደሮች አይሻ ፐርቪንን ልክ እንዳቆሟት የሕዝቡ ጩኸት ላፍታ ጸጥ አለ። የብረት መመርመሪያውን ስታልፍ ረጅም ድምፅ አስተጋባና በዙሪያው ዝምታ ሰፈነ። ወታደሮቹ ወደ ዳር ወሰዷት። ሁለት ሴት ፖሊሶች መጥተው ከቡርቃው ውስጥ ምን እንዳለ እንዲያሳዩ ጠየቁ። አይሻ በዝቅተኛ ድምፅ ምንም ስህተት አልሠራሁም አለች። ይህንን የሰማው መርማሪ በጠንካራ ድምፅ እመቤቴ፣ ለመፈተሽ ፈቃደኛ ለመሆን ጥርጣሬን ይጨምራል አላት። ወዲያውኑ ወደ ጊዜያዊ መፈተሻ ክፍል ተወሰደች። በዚያን ጊዜ ፎቶዎቿ በማኅበራዊ ሚዲያ ተሰራጭተው ነበር። ሰዎች የተለያዩ ግምቶችን ይሰጡ ነበር። አሸባሪ ተያዘች፣ የዴልሂ ፖሊስ ትልቅ ስኬት ይሉ ነበር። ነገር ግን በዚያ በተዘጋ ክፍል ውስጥ የእውነቱ በር ሊከፈት ነበር። ሴቷ ፖሊስ ቡርቃውን ስታነሳ ከፊቷ የነበረችው ጠይም፣ የደከመች ግን በጣም ጠንካራ ዐይኖች ያሏት ሴት ነበረች። ግንባሯ ላይ የላብ ጠብታዎች፣ ዐይኖቿ ውስጥ እምባ፣ ነገር ግን ፍርሃት የሚባል ነገር አልነበረባትም። ቡርቃውንና ቦርሳውን ጠረጴዛው ላይ አስቀመጠች። በቦርሳው ውስጥ የነበረው አንድ አሮጌ ማስታወሻ ደብተር፣ ጥቂት ሰነዶች እና አንድ እፍኝ አፈር ብቻ ነበር። መርማሪው በድንጋጤ ይህ አፈር የማን ነው ብሎ ጠየቀ። ይህ ከመንደሬ ናዋዳ ኩርድ ለአገሩ መሥዋዕት ከሆነ ወታደር መቃብር የተወሰደ አፈር ነው። ይህንን አፈር በቀይ ምሽግ ላይ በባንዲራው ስር ላስቀምጠው ፈልጌ ነበር። ክፍሉ ውስጥ ጸጥታ ሰፈነ። የመንደራቸው ወታደር ሰልማን ሁሴን በካርጊል ጦርነት ወቅት ሕይወቱን መስጠቱን፣ ነገር ግን ስሙ በየትኛውም የመንግሥት ሰነድ ላይ እንዳልተመዘገበ ተናገረች። መታሰቢያ እንዲሠራ የተገባው ቃል ለዓመታት ሳይፈጸም ቀርቷል። በአስተዳደር ቢሮ፣ በፖሊስ ዋና መሪያና በፓርላማ አባላት ደጅ ብጠናም ያገኘችው ማስተባበያ ብቻ ነበር። በመጨረሻም የነጻነት ቀን መሥዋዕትነቱ በባንዲራው ስር እንዲከበር የመንደሩን አፈር ራሷ ወደ ቀይ ምሽግ ለማምጣት ወሰነች። ቡርቃ የለበሰችው ማንነቷ ሳይታወቅ በሕዝብ መካከል አልፋ እዚያ ለመድረስ እንድትችል ነበር። የባለሥልጣናቱ የፊት ገጽታ ተቀየረ። ከፍተኛ ባለሥልጣኑም አይሻ ከጠቅላይ ሚኒስትሩ ንግግር በኋላ መድረክ ላይ ወጥታ ሐሳቧን እንድታካፍል ወሰነ። ውጭ ያለው ሕዝብ አሁንም ይህች ሴት ማን ትሆን ብሎ ያስብ ነበር። የጠቅላይ ሚኒስትሩ ንግግር እንዳበቃ የቀይ ምሽግ የከበረው ድምፅና የሕዝቡ ጩኸት ቀስ በቀስ ረገበ። ከመድረኩ በስተጀርባ ሁለት ሴት ባለሥልጣናት ተራ ሰማያዊ ልብስ የለበሰችና በእጇ የጨርቅ ቦርሳ የያዘችውን አይሻ ፐርቪንን ይዘው መጡ። መድረኩ ዳር የነበረው ባለሥልጣን ማይክሮፎኑን ይዞ ዛሬ ከሩቅ ቢሃርና ዋዳ ኩርድ መንደር ለመጣች አንዲት ልዩ ሴት ጥቂት ደቂቃዎችን እንሰጣለን። የእሷን ታሪክ መስማት አስፈላጊ ነው አለ። ካሜራዎቹ ሁሉ ወደ እሷ ዞሩ።
መድረኩ ላይ ስትቆም ኃይለኛ ፀሐይ ዓይኗ ላይ አረፈ፣ ነገር ግን ፊቷ ላይ ጽናትና ክብር ይነበብ ነበር። ወደ ባንዲራው ጠጋ አለች፣ ጎንበስ ብላም የመንደሯን አፈር ከባንዲራው ሥር አኖረች። በሕዝቡ መካከል ጸጥታ ሰፈነ። ማይክራፎኑን አስተካክላ እንዲህ አለች፣ ስሜ አይሻ ፐርቪን ይባላል። እኔ የመጣሁት አንድ ልጅ ለዚህች አገር ሕይወቱን ከሰጠበት መንደር ነው። ነገር ግን ስሙ በየትኛውም የመንግሥት ፋይል ውስጥ የለም፣ በየትኛውም መታሰቢያ ላይ አልተጻፈም። ስሙ ሰልማን ሁሴን ይባላል። ዛሬ የእሱን አፈር እዚህ ይዤ መጥቻለሁ። ሀገሪቱ በደማቸው ባንዲራውን ያቀለሙ ሰዎች በመንደሮቻችን ውስጥ እንዳሉ ታውቅ ዘንድ። ድምፅዋ ይንቀጠቀጥ ነበር፣ ነገር ግን በእያንዳንዱ ቃሏ ውስጥ እሳት ነበረ። እኔ አሸባሪ አይደለሁም። እኔ እህት ነኝ፣ ሴት ልጅ ነኝ፣ ዜጋም ነኝ። የምፈልገው የመንደሬ ስምና የሰማዕቱ ወንድሜ ስም በዚህች አገር ትውስታ ውስጥ እንዲመዘገብ ብቻ ነው። ይህንን ስትል ከሕዝቡ መሃል የአገር ፍቅር ጩኸቶች አስተጋቡ። መድረኩ ላይ የነበሩ ባለሥልጣናት በስሜት ተውጠው ቆሙ። ጠቅላይ ሚኒስትሩም ወደፊት በመምጣት እጇን ጨበጧት። ይህ ቅጽበት ለአገሪቱ ትልቅ ትምህርት ሆነ። ቡርቃ ውስጥ የተደበቀ ፊት ሁልጊዜ ስጋት አይደለም፣ አንዳንዴ የተረሳ መሥዋዕትነትና የአንዲት ሴት የማይናወጥ ጥንካሬ ሊሆን ይችላል። እስከዚያ ቀን ምሽት ድረስ በቴሌቪዥን ጣቢያዎች፣ በጋዜጦችና በማኅበራዊ ሚዲያዎች ላይ የምትታየው አንድ ምስል ብቻ ነበር። በባንዲራው ሥር አፈር የምታኖር፣ ዐይኖቿ በእንባ የሞሉና ለሰማዕቱ ወንድሟ ክብር የምትጠይቅ ሴት ምስል። አይሻ ፐርቪን በአንድ ጀንበር በመላ አገሪቱ ታዋቂ ሆነች። ቀደም ሲል በካርታ ላይ ለማግኘት አስቸጋሪ ወደ ነበረው ናዋዳ ኩርድ መንደር ጋዜጠኞች መጎርጎር ጀመሩ። ሕፃናት የአይሻ እህታቸውን በቴሌቪዥን ሲያዩ፣ ሽማግሌዎች ደግሞ በኩራት ልጃችን ዋና ከተማዋን አንቀጠቀጠችው ይሉ ነበር። መንግሥት ወዲያውኑ ሰልማን ሁሴን በሰማዕታት ዝርዝር ውስጥ እንዲካተትና በመንደሩ መታሰቢያ እንዲገነባ አወጀ። የወረዳው አስተዳዳሪም ራሱ መንደሩ ድረስ መጥቶ የመሠረት ድንጋይ አኖረ። ትልቁ ለውጥ የመጣው በአስተሳሰብ ላይ ነበር። ቀደም ሲል ሴት ልጅ ተምራ ምን ታደርጋለች ይሉ የነበሩት ሰዎች አሁን ሴት ልጆቻቸውን ወደ ትምህርት ቤት መላክ ጀመሩ። አይሻ በመንደሩ ውስጥ ሕፃናት መጽሐፍ የሚያነቡበትና የአገር ፍቅር ታሪኮችን የሚሰሙበት የሰማዕቱ መታሰቢያ ቤተ መጻሕፍት ከፈተች። በየዓመቱ በነሐሴ 15 ባንዲራ እያውለበለች ሀገር ፍቅር ማለት ሰላምታ መስጠት ብቻ ሳይሆን መሥዋዕትነትን ማስታወስ ጭምር ነው ትል ነበር። ከመላ ሀገሪቱ በተለያዩ መድረኮች ትጋበዝ ነበር። እሷ ግን አሁንም ራሷን እንደ ገበሬ ልጅ ትቆጥር ነበር። ከአንድ ዓመት በኋላ የመንደሩ መታሰቢያ ተጠናቀቀ። በመታሰቢያው ላይ እንዲህ የሚል ጽሑፍ ሰፈረ። ይህ አፈር በአንዲት እህት እጅ እዚህ እንዲቀመጥ ተደርጓል። ዓለም መሥዋዕትነት፣ ዘር፣ ሃይማኖት ወይም ጾታ እንደሌለው ታውቅ ዘንድ ያለው አንድ ስም ብቻ ነው፣ እሱም የአገር ወታደር። ከታች በትናንሽ ፊደላት አይሻ ፐርቪን ናዋዳ ኩርድ የሚል ስምና መላ አገሪቱን ትልቅ ድፍረት ያስተማረችበት ቀን ተመዝግቧል። አንዳንዴ ትልቁ ጀግንነት አንዲት እፍኝ አፈር ይዞ የአገር ልብ ውስጥ መድረስ እንደሆነ ያሳየችበት ቀን። ይህ ታሪክ ልቦን ከነካውና ከወደዱት ቻናሉን ሰብስክራይብ ያድርጉና ታሪኩን እንዴት አገኙት ኮሜንት ላይ ይንገሩን። እንደዚህ አይነት ተጨማሪ ታሪኮችን ይዘንላችሁ እንድንመጣ ድጋፋችሁ አይለየን።